ከዚህ በፊት በጎረቤታሞቹ እንዴ በጋችንስ አሬ ደፋር እንደምናርደው ሰምቶ ነው የፈረጠጠው ይሁን በቅፊ ስለማረዳ አይወራም በግ አባብሎ ቀስር ሲተኛ ነው የሚታረደው ሰውዬ ምንድነው ለምንድነው የሚከታተለው በጋችንን ያስኮበለለው ይሄ ራሱ ነው በግ ያስኮበለለ የሚኖር የበግ ሌባ ይሄ ልጅ አረን ሲል ነበር የእውነት ሄደ እንዴ ቤቢስ እሺ በረሮውን ያድን ያች ሳራ አይዳ ነው ሳራ እንዴ ቴዲ ያለቀሰች ማን በአንድ ቀን አዳር ስሜን ጠፋብሽ እንዴ ቤቢ ነኛ ቤቢ ሾው ቤቢ አንቺ እና ታዲያ አልጋ ላይ የምታረጋለህ መቼም አልጋ ለማንጠፍ ወይም ፍራሽ ለማደስ እንዳልመጣው እርግጠኛ ነኝ አስክረ ጉድ ሰራኝ አይደለ ኧረ እራስሽ ነሽ ና ብለሽ ጉድ ሰራሽ ልቅ አቡዬ እንጥራትና ቁርስ እንብላ አዎ ቴዲ ደውላት ተኝታ በእንዶ መሰለኝ ስልኩ አይነሳም በቃ ክፍሉ አይደን ይዘናት እንምጣ እሺ የት እንዳፈናችኋት ብቻ ነገር ያው ድምጿ ይሰማኛል እያለች ሄሎ ሳሪ ኮናት የደወለችው አይደለም ሰውየው ራሱ ነው እንዴ ምን ዝም ብላችሁ ታኛላችሁ አቡዬ ታግታለች እኮ ነው የምላችሁ አንድ ነገር እናድርግ እንጂ ቀለል ያለ ውሸት እንኳን አትዋሽም በእናት በአንተ ውሸት ምክንያት እኮ ነው ከተማ ድረስ የመጣ ነው ምን አይነት ልጅ ነህ ግን አንተ አሁን ግን እውነቴን ነው አቡዬ ታግታለች ስለዚህ አንድ ኮምፒውተር ቤት ሄደን ሚስዮን የሚል ወረቀት እናጽፍና ያፋልጉኝ ማስታወቂያ በየቦታው ካላመንሽ ቲሸርት ሄደውላ አሳተማለሁ አቡዬ አልታገተችም ባክና እንሂድ አሁንስ ቤቢ ያለው እውነቱ ነው አቡ ታግታለች ግን ለምን የተሸለምኩትን ብሩ ያለው እኔ ጋር አቡ ማግት ለምን አስፈለጋቸው አው ጨርቅ አቡዬ ነው አይደል አቡዬን እንዴት ብታስባቱ እቺ መታክል ብታቂ ጨርቅ እሷ ነው የምትለው አጋቾቹ ሲቀጠቅጡ አከስተ ይሆናል ሰው በምግብ እጦት እንጂ በዱላ ሲከሳ ነው አይቻላቅ ግዴለሽም ይከሳል ቤቢ ቅድም ያለውን የአቡዬን የገታ ነገር ችላ አንበለው ይሄው ለምልክት የሚሆን ጨርቅ እኮ እዚህ ጋር አስቀመጠችልን አይደል እንዴ አዊ አንድ ሐሳቡ የጠፋበት ቤቢ ሲቀባጥረው ያለውን አምነን እኛ ጊዜ እናጥፋ ብትለኝ አልሰማህም አቡዬ አልታገተችም በቃ ያቷ መሞት ስትሰማ ሀዘን ስለማትወድ ራሷን ሰጉራ ነው ይልቁንስ አሁን የት እንዳለች ነው መፈለግ ያለብን ግዴለሽም እሺ በይ ይሄን ጨርቅ ይዘን ፍለጋችንን እንቀጥል ቴዲ በጣም ነው ማዝነው በቃ ከቤቢ ጋር ስትውል አነጋገር ማስተሳሰብም ልክ እንደሱ ይሆነ ነው
የሆነ የአእምሮ ክትትል ያስፈልጋል። የፈለግሽው ነገር በይ። እንደውም ይሄን ጉዳይ እነ ቤቢ ማወቅ አለባቸው። ቴዲማን እውነቱን ጠላፊዎቹ አቡዬን በዚህ በኩል ነው እያዳፉ የወሰዷት። ይሄ በምንም መስፈርት አቡዬ ሊሆን አይችልም። ብለው እኮ አልሰማ ብሎኝ ነው። ይሄ ቦታ በተደጋጋሚ ጠለፋና አስገድዶ መድፈር እንዲሁም ጉልበት ብዝበዛ የሚካሄድበት ቦታ ነው እንበል። ወደ ጉዳይ ግባ ኮንስታብል። እሺ ገባለሁ። 10 አለቃ በር ላይ ነኝ። አቡዬን አፍነው አዲስ አበባ ለመውሰድ ሲታገሏት የነበሩት አፋኞች ሲታገሏት ልብሷ ተቀደደና ጨርቁን እዚህ ጋር አገኘን እና አቡዬን ጉልበቷን ሊበዘብዟት ነው የወሰዷት ማለት ነው። መጀመሪያም ትኩረቱ ያ ሰውዬ አቡዬ ላይ ነበር። ወፍሯ ሳያት ጉልበት እንዳላት ጠረጠረና ወሰዳት። የሚያሳዝነው ግን የምግብ ፍጆታዋን አለማወቁ ብቻ ነው። እሱም አያበላትም፣ እሷም አትበላም። ከስታ ሞዴል ሆና ትመጣለች። ሞዴል አቡዬ። የከተማው አልበቃ ብላችሁ ደግሞ መጣችሁብኝ። እዚህ የለመድኩትን አየር ልትበክሉብኝ ነው አይደል? አንተ ወመኔ ሁላ ያንዳንድሽ ጆሮሽን ጠምዝጄ ወደ መጣሽበት መልስሻለሁ። ውይ እናቴ አንቺም አለሽ። እንዴት ናፍቄሽ ነበር መሰለሽ። በፍቅሬ ተጎድታ መጣች ለኔ ብላ አለ ዘፋኙ። እውነቱን ነው። መጣችልኝ እናቴ። እኔ ክርትት ልበልልሽ። አንተ ማኒ እንደ መሽገር ተለጥፈባት ተከትላት መጣ አይደለም? ተው በእጄ ሰበብ ትሆናለህ ብዬ የለም። ተው በእጄ ሰበብ ትሆናለህ ብያለሁ። ያማ ጋራ አብሮ አለ ያሞሮ በላ። ምን እየሰሩ ነው? ያቺ ወደል ደግሞ የት ሄዳ ይሆን? ይሄኔ እኮ ምግብ ላይ ናት። ወንድ ጤፉ አንቺም አለሽ? እዚህ ጫካ ነው ወንድ የለም። እንግዲህ እኔ ብቻ ነኝ። በየዛፍ ቅርንጫፍ ነው አለ ጋር እጅ ወደ ታች። በህልሜ ነው በእውኔ ወይስ በቴሌቪዥን ነው በሬዲዮ? ጋሽ ምንዳይ በህልማችን ነው ቤቢሻ። አንዴ ጋሽ ምንዳይ ቢሆኑ እጅ ወደ ላይ ነበር የሚሉት። እኛው እኮ እጅ ወደ ታች ነው ያሉት። ጋሽ ምንዳይ እኔ ባለሁበት መሳሪያ ደቅም እናቴ የሚለው ድምጻቸው አሁን ነው ናፈቀኝ። አይመስለኝም። እሳቸው ቢሆኑ እስካሁን ዝም አይሉም ነበር፣ ተኩሰው ነበር። ይሄኔ ጋሽ ምንዳይ ነው። እባክዎ ማንነቱን ግለጹልን። ምንዳይ በቀለ ደመላሽ ነኝ። ሁልሽም ግራ ነሽ። እጅ ወደ ታች እጅ ወደ ላይ ለእናንተ ያው ነው። ጋሽ ምንዴ ደህና ናችሁ? ግን ደህና ነው። እንዴት ነው ከተማው? ደህና ነው፣ አድጓል። መቼም አሁን ህዝቡ ትንሽ እፎይ ብሏል። አዎ። ይሄንን አየር ልትበክሉ ነው የመጣችሁት? አዎ። አይ ቆይ ለምን አታውኝም? እኔን ምን ፈልጋችሁ ነው የመጣችሁት? አቡዬ ጠፍታብን እሷን ፍለጋ ነው የመጣ ነው።
አዎ ጋሽ ምንዱ እርሶ ከሆነ ያፈኗት የሚፈልጉትን ነገር እንስጦትና ይመልሱልን። የሚፈልጉትን ነገር ትላለህ እንዴ? ሀዊን ቢሉስ ትሄዳ የመመንሾካሾክ ነው እሱ። እኔ ማንን ነው የማፍነው? እናቴ እንዴት ነሽ? አንቺስ ሰላም ነሽ? እናቴ ነይ እስቲ ነይ እናቴ ነይ፣ አትፍሪ ነይ። ሌሎቻችሁ ባላችሁበት እንጆር ላይ ነይ ነይ እናቴ ነይ። ደህና ነሽ እናቴ? እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ይገርማል ጋሽ ምንዳዬ ተስማምቶታል። አዎ አየሩ ሰው ለዛ ነው የተስማማኝ እናቴ። ምን የከተማው እርጋጦች ባሉበት እንዴት ይኖራል? አይ ሚስ ዩ እናቴ፣ በጣም ነው ሚስ ያደረኩሽ የኔ ሀሳቢ። አንቺስ እንዴት ነሽ? ደህና ነኝ ጋሽ ምንዳዬ። እኔ ግን የሆነ ጠቁረውና ገርጥተው ነገር ነው ያዩዋቸው። እስቲ ዋቸው የሆነ ከሰውነት ተራ ይወጣል መሰላችሁ። አንቺ ባረሮ እኔ ጠቆርኩ ነገር አጣው ጋሽ ምንዴ። አረባ አባቶቴ ሀዊን ሰጠኖት አይደል እንዴ? ይተዋቸው ጋሽ ምንዳዬ። እነዚህ ቅንጣት ነገሮች ላይ ተኩሶማ ታሪኮን አያበላሹ እኮ። ምን አባቴ ላርግሽ እናቴ፣ ምን አባቴ ላርግሽ? ይሄንን ምክርሽን እኮ ነው ሚስ ያደረኩት እናቴ። ለነገሩ ስንት አውሬ ባደንኩበት እጄ እነዚህን ውርጋጦች ባድን እፍረት ነው። ጀግንነቴንም ያቀሉብኛል። ብራቮ ጋሽ ምንዱ። በቃ አሁን አቡዬን አፋልጉና። አዎ ኑ። የተሰለፈችባችሁ ታግታለች። ተጠልፋ ነው። ተጠልፋ መሰለኝ። ተጠልፋለች። ዝም በል። የምን አፍ መክፈት ነው? ተጠል እና እናቴ በደንብ ፈለጋችኋት? ይኸው በቃ ጫካውን አሰሰን፣ ከተማውን አዳረሰን። አቡዬን የበላጀ ባልጮህ ብሏል። የከተማውን እንጃ እንጂ እዚህ ያሉት ጅቦች በደንብ ይጮሃሉ። አቡዬን የሚያህል ዶለዝ አግኝተው ከበሉ ደግሞ አው እና እነዚህ ጅቦች አቡዬን በልቷታል ማለት ነው። ወይኔ አቡ። መጀመሪያ እስቲ መጸዳጃ ቤት ፈልጋችኋታል? አልፈለግናት። ይሄ ነው ችግራችሁ። ይሄ ነው ችግራችሁ። ሰው ጠፋ 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 ብሎ ከተማውን ከማካለል ይልቅ መጀመሪያ እዛው ቦታው ላይ መጸዳጃ ቤት፣ አልጋ ስር፣ ቆጥ ላይ መፈለግ ያስፈልጋል። ግድ የለም ጋሽ ምንዳዬ፣ መጀመሪያ እርሱ እዚህ ጫካ ውስጥ በደንብ ያፋልጉንና ከዛ በኋላ እኛ እናደርጋለን። እሺ እና ያልኳችሁ ይሄን ይዞ ይሄን እንዳለ ይዞ በዚህ ይሄን ይዞ እንዳለ ወደዚህ ይሄን እንዳለ ጠቅላላ ይሄን ይዞ ያለው ጫካ የኔ ግዛት ነው። እዚህ ጫካ ውስጥ ማንም ዝር አይልም። ደኑን ጨፍጭፈው ለማራቆት የሚሞክሩትን ስከላከል ያረጁ አንበሶችን እያደንኩ ነው የኖርኩት። ማስታወሻ ያዟ። ግድ የለም ጋሽ ምንዴ፣ በአይምሮአችን እየመዘገብ ነው። ያንተን አንጎል እንኳን አላምነውም። እናት አንቺ ያጂ ማስታወሻ። ሌሎቻችሁም ያው ናችሁ። ግን እዚህ ጫካ ውስጥ እንዴት ልትገቡ እንደቻላችሁ የማጣራት ስራ ይጠብቀኛል። እሱ ይቆየን ጋሽ ምንዳዬ። መጀመሪያ አቡዬን እዚህ ጫካ ውስጥ ትፈልጉልኝና ከዛ በኋላ እናገኝ። እናቴ አቡዬ እዚህ ጫካ ውስጥ ምንም ችግር አይደርስባትም። ጅቦቹም ቢሆኑ እኔን ሳያማክሩ አይበሏትም። ይልቅ መጸዳጃ ቤት ውስጥ ልትገኝ ትችላለች። እዛ ፈልጓት። ጥያቄ ጋሽ ምንዴ፣ ቀጥል። መሳሪያዎትን አንዴ ስጡኝና ይችን ፍየል አልሜ ልተኩስበት። ጠይቀህ ሞተሃል። ለመግደል ጥያቄ ታቀርባለህ?
እቺ ፍየል እዚህ ጋር የታሰረችው ለጉዳይ ነው። እንዳውም ለዚህ ደፋር ጥያቄ ሂድ ፈተህ ይዛትናና ይቅርታ ጠይቅ። ይቅር በሉት ጋሽ ምንዳይ፣ እንደው ይቅርታ አድርጉልኝና የምን ፍየል ናት? እንደው ምን ላርግሽ? በቀለ ይሙት። ይሄው ጥያቄ የጫካ ፍየል ናት። አንድ ጥርሱ የረገፈ አንበሳ መግቢያ መውጫ አሳጥቶን እሱን ለማጥመድ ያዘጋጀናት ናት። እንዳውም በደንብ እንድታያት ሂድ ፈቶ ይዟት ይምጣ። ይዛትና ሴት እኮ ናት። አንበሳ ነው ያሉት? መቼም ድመት እንዳላልኩ እርግጠኛ ነኝ። ሂድ፣ ግድ የለህም። አንበሳው ጥርስ ስለሌለው ቢያገኝህም እንኳን ልሶ ነው የሚለቅህ። ሂድ ተነስና ና። ቦቅቧቃ ነው። ይሄኔ ሴት ቢሆን የታሰረችው እሷን ለማስፈታት ጦር ካላዘመትኩ ትላለህ። ቦቅቧቃ ወደው እንዴ? ሴት እኮ ናት። ለሴት ያልተዋደቅኩ ለማን ዋደቃለሁ? አይደለም ጥይት ፈንጂ ቢቀበር እንኳን ያመከንኩኝ ሬሳይም ቢሆን ይደርሳታል። ወይ አንተ ሳንዴ በሴት አብደሃል። እጭ እኔ ስማዝ ነው ለቅሶ ሸሽታ አንበሳ ጉሮሮ ስለገባው ለቀረችው አቡዬ ነው። ኑ ደግሞ ሌላ ቦታ ላሳያችሁ ነው። በጋችን ጋሽ ምንዳይ በጋችን። ዝም በሉ ጋሽ ምንዳይ በጋችን እኮ ነው። ኧረ ቀስ። ኮሎምቦስ ራሱ አሜሪካንን ሲያገኝ እንደዚህ አልጮኸም። እሱ በግ ጠብሶ የመብላት እቅድ ስላልነበረው ነው አሜሪካ የምታክል ሀገርን አግኝቶ ጸጥ ያለው። እኛ ግን ጸጥ አንልም፣ እንጮሃለን። እሺ ይቅርታ ጋሽ ምንዱ፣ ስሜት ነው። እንዴት ግን አገኙልን? በእናትህ ጋሽ ምንዳይ ምን አለበት አቡዬንም እንደዚህ ታስራ ብናገኛት የሆነ ግንድ ላይ። አይዞሽ እናቴ፣ እችንም በግ ካውሪያ አመልጣ ስትመጣ ለነፍሴ ብዬ ያተረፍኳት እኔው ነኝ። አቡዬንም ካውሬ መንጋጋ ውስጥ መንጭቅ ያውጣታል። እናቴ ጋሽ ምንዳይን አመስግኛቸው። የእኛን ተይኝ ወንድነታችን አፈር በልቷል። ጀግና ነው ያዘሽ። እሺ አፈፍ አደረገሽ አይደል? እኔንም ብዙ አልፍታኛለች። የጫካ ፍየል እንጂ የጫካ በግ ይዤ አላውቅም። እቺ ግን ታስታውቃለች። የከተማ ናት። ከእናንተ ጋር አብራ የመጣች መሰለኝ። ኧረ አይደለም ጋሽ ምንዱ፣ እዚህ የጫካ ናት። ለዛ እኮ ነው ያመለጠች። የከተማ ብትሆንማ ቢያንስ ቤቢ ደባብሻ ቆያት ነበር። እንዴ አቡ፣ እንዴ የት ነበርሽ? እንዴ ጋሽ ምንዳይ ከየት ፈለቁ? ከዚሁ ጫካ ነው ድንገት ቡልቅ ያሉብን። የጥብሱን ሽታ ሽተሽ እንደምትመጪ ገምቼ ነው እቺ ምስኪን በግ ያረድኳት። አቡ እስካሁን የት ቆይተሽ ነው ግን? አባባ ደውሎ የማማ ትልቋ ሞት ሲነግረኝ ደንግጬ ወጣሁ። እዛች ወራጅ ወንዟ ጋር ቁጭ ብዬ እማማ ትነግረኝ የነበረውን ታሪክ እያሰብኩኝ ውሃውን እያየው ቁጭ ብዬ ቀረ። እኔን ይሄን የሚያህል ሀዘን ተሸክማችሁ ነው ምግብ ላይ የምትሰፍሩት? ችግር የለም ጋሽ ምንዳይ፣ እማማ ያወረሰችኝን መሬት ለማልማት ለራሴ ቃል ገብቼ ነው የመጣሁት። ስለዚህ ሀዘን አያስፈልገኝም። በዛ ላይ ደግሞ 108 አመት ሆኗቸው። እቺን በግ ብንበላ አይቀየሙንም አይደል አቡ? ልክ ነው ያር ቴዲማ ጋሽ ምንዳይ ሀዊ አይደል? እኔ ፍቅር እኮ እንዴ ያውና ያይ ሰውዬ ለምን አናናግረው? ለምንድን ነው የሚከታተለው? ጋሽ ምንዳይ አንዴ መሳሪያውን አስመጡልኝ። አንዴ ቁጫል። አንተ ይሄን የተከበረ ሀገር ደራሲ ነው ለመግደል ሞክራለሁ የምትለው? ደራሲ ነው ያሉ ጋሽ ምንዳይ?
እዚህ ከተማው ለካ ጸጥታውን ፈልጎ ነው። ስማ ሺህ ጊዜ ብትጨፈለቅ እሱም መሆን አትችልም። አዎ የሚጽፈው ነገር ነገ ተነገ ወዲያ ትልቅ መጽሐፍ እንደሚወጣው አጫውቶኛል። አቤት ደስታ፣ አቤት እንባ ከሚጽፈው ጽሑፍ ጋር እኩል ይሞቃል፣ እኩል ይበርዳል። ነፍራቃ ደራሲ ነው።